ልጅቷ እጩት ሴት የሆነችዋ ሴት ማለት እቺ ናት። በቃ ሴት ማለት እንደዚህ ናት። አዳምጥ እስቲ በእናትህ ሴቶች ትምህርት ውሰዱ፣ ወንዶች ደግሞ ማለት ነው ይዋት በቃ አዳምጥ ዝም ብለህ። እንዲበልጠኝ እፈልጋለሁ እኔ ፐርሰናሊ በምንም ነገር ላይክ የኔ የሚለው ሰው እንዲበልጠኝ እፈልጋለሁ። ፋይናንሻሊም ሊሆን ይችላል፣ ሜንታሊም ሊሆን ይችላል። በብዙ ነገር እንዲበልጠኝ እፈልጋለሁ። በቃ እንደዛ ነው የምቀበለው የኔን ወንድ ልጅ ማክበር እግዚአብሔርን ማክበር ነው። በጣም ነው ነገሮች እንዲትይሉ ማለት ነው። እና ደግሞ ከኔ በላይ ለሱ አስባለሁ። አሁን እኔ ፋይናንሻሊ በለጥኩት ችግር የለውም እኮ ለኔ መብለጥ በእውነት ችግር የለውም። እኔ ግን ለሱ አስብለት ምን አይነት ስሜት ይሰማ ይሆን የሚለው ነገር ይደብረኛል። ወንድ ልጅ በሁሉም ሁኔታ ውስጥ ነው የሚከበረው። አስቦ እኔ ስራ ምናምን መጥቼ እሱ ቤት ውስጥ ልጅ እንትን ሲል ምናምን ማለት ምንም ነው ሴንስ ማይሰጠኝ እኔ አላውቅም በእውነት ማለት ነው። ወንድሞቼን በጣም ነው የምወዳቸው እና ወንድ ተብሎ ሲወራ ወንድሞቼ ትዝ ስለሚሉኝ እቆምላቸዋለሁ። ቤት ውስጥ ሞን እንደ ባርነት ቤት ውስጥ ያለው ስራ ግን ያውቁታል ማለት እንደዛ የሚሉ ሰዎች ባርነት አይደለም። ቤት ውስጥ ልጅ ኬር ማድረግ ምናምን ባርነት አይደለም። ቤት ውስጥ ያለው ነገር መስራት ምናምን በፍጹም ባርነት ሊሆን አይችልም። ብዙ ጊዜ ወንዶች ሆዳቸውን ይወዳሉ ይባላል። ይሄን ሰምተሽ ታውቂያለሽ? ብቻ ወደሽ ታውቂያለሽ? ወደ ጥያቄ ስንመለስ አወራሯ፣ ፈገግታዋ፣ ኧረ በእናትህ ሁሉ ነገሯ እንዴት አባቷ ደስ እንደምትል ማለት ነው። አቦ እንደናንቺ አይነት ሴቶች ያብዛልን እመቤቴ።